ሰላም እንዴት ናችሁ? ቤተሰብ ሰላም አላችሁ? ዛሬ ደግሞ አማርኛ ፊደላት በእንግሊዘኛ ሌተሮች እንዴት እንደሚነበቡ ወደ እንግሊዘኛ እንዴት እንደሚወከሉ በቪዲዮ ሰርች ይዤላችሁ መጥቻለሁኝ። እናንተ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፊደላትን በአጭር ጊዜ መለማመድ ትችላላችሁ። አሁን አብረን እንቀጥል። ሀ ሁ ሂ ሃ ሄ ህ ሆ ኤች ኤ ሃ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች ኢ ሄ ኤች አይ ህ ኤች ኦ ሆ ለ ሉ ሊ ላ ሌ ል ሎ። እሺ እንደ ለሚነበቡ ኤል ኢ ኤል ዩ ሉ ኤል አይ ሊ ኤል ኤ ላ ኤል ኢ ሌ ኤል አይ ል ኤል ኦ ሎ። የችኛዋ ሀ ሐመር ውሃ በመባል ትጠራለች። ልክ እንደዚች እንደ መጀመሪያዋ ሀ ተመሳሳይ የእንግሊዘኛ አናባቢ ነው ያላት። ሀ ሁ ሂ ሃ ሄ ህ ሆ ኤች ኤ ሃ ኤች ዩ ሁ ኤች አይ ሂ ኤች ኤ ሃ ኤች ኢ ሄ ኤች አይ ህ ኤች ኦ ሆ። አሁን ወደ መ ቀጥለናል። መ ሙ ሚ ማ ሜ ም ሞ ኤም ኢ መ ኤም ዩ ሙ ኤም አይ ሚ ኤም ኤ ማ ኤም ኢ ሜ ኤም አይ ም ኤም ኦ ሞ። ቀጣይ ሰ ነው የምንሄደው። ሰ ሱ ሲ ሳ ሴ ስ ሶ ኤስ ኢ ሰ ኤስ ዩ ሱ ኤስ አይ ሲ ኤስ ኤ ሳ ኤስ ኢ ሴ ኤስ አይ ስ ኤስ ኦ ሶ። ቀጣዩ ረ ሩ ሪ ራ ሬ ር ሮ። አር ኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር ኢ ሬ አር አይ ር አር
ሮ። ይሄኛውም ሰ ይባላል። ከመጀመሪያው ሰ ጋር ተመሳሳይ ድምጽ ነው ያለው። ሰ ሰ ሱ ሲ ሳ ሴ ስ ሶ ኤስኢ ሰ ኤስዩ ሱ ኤስአይ ሲ ኤስኤ ሳ ኤስኢ ሴ ኤስአይ ስ ኤስኦ ሶ። አሁን እነዚህ እነ እንግሊዘኛ አናባባቸውን የሰራዋላችሁ። ቀጣይ እንደዛ አይነት ቪዲዮ እንዲደርሳላችሁ ከፈለጋችሁ ሳብስክራይብ አድርጉት ቻናሉን። አዳዲስ ቪዲዮዎችን ሰራላችኋለሁ። ለዛሬ እዚህ ጋር ይበቃናል።